ቤት ለመግዛት የምትፈልጉ ደንበኞች ካላችሁ እንግዲህ አዲስና ጥሩ መረጃ ይዘንላችሁ ቀርበናል። በካሬ 98800 ብር ነው እየሸጥን ያለነው። ያ ማለት 10% ቅድመ ክፍያ አሁን ላይ ከስተመር ሲከፍሉ ማለት ነው። ቀሪውን 50% ደግሞ በግንባታ ሂደት መክፈል ይችላሉ። ከፍ አድርገው ለሚከፍሉ ሰዎች ደግሞ ጥሩ ዲስካውንት አለን። ያ ማለት ከ98000 እስከ 73000 ይወርዳል ማለት ነው ዲስካውንት እያገኙ። 25% ሲከፍሉ 7% ቅናሽ፣ 30 ለሚከፍሉ 8.5፣ 40 ለሚከፍሉ 10%፣ 50 ለሚከፍሉ 15 እያለ 100 ለሚከፍሉ 30% ሙሉ ለሙሉ ቅናሽ እናነሳለን ማለት ነው። ሙሉ ለሙሉ ለምታ በጨረሰች ለመኖሪያም ለኢንቨስትመንትም ቢያስቡ መሀል ሲኤምሲ ከኮንቬንሽን ሴንተር ፊት ለፊት ነው እየገነባን ያለነው። ከካሬ አንፃር ከትንሽ ካሬ እስከ ትልቅ ካሬ ድረስ የተለያየ የቤት አማራጮችን ይዘናል። ለምሳሌ ከ73 ካሬ እስከ 182 ካሬ ድረስ የቤት አማራጮች አሉ። ሌላው ደግሞ የቤቱ አገነባባችን ላይ 5 ስታር ሆቴል በውስጡ ያለው ኮምፓውንድ እና አፓርትመንት ነው እየገነባን ያለነው። 23000 ካሬ ላይ ያረፈ ነው። በሙሉ ክፍያ ደግሞ ስናወራ ባለ አንዱ መኝታ ቤት 73 ካሬ በ5.3 ሚሊዮን ብር፣ ባለ ሁለት መኝታ ቤት 106 ካሬ ደግሞ በ7.7 ሚሊዮን ብር፣ ባለ 3 መኝታ ቤት ደግሞ 136 ካሬ ከ9.9 ሚሊዮን ብር ጀምሮ አለን ማለት ነው። እኔ ቅዳሜ ዕለት መጥቼ ነበር እዚህ። ዛሬ እንግዲህ መቼ ነው? ዛሬ ማክሰኞ ነው አይደል? ይሄ ጭራሽ አልነበረም። የምሬን ነው የምልሽ። በጣም ዴይሊ በመጣን ቁጥር ከስተመር ለማሳየት ከስተመር ራሱ ከሳምንት በኋላ ከ3 ቀን ከ4 ቀን በኋላ ድጋሚ መጥቶ ሳይ በጣም ነው የሚገርመው። ይሄን የምልሽ እውነቴን ነው። ከስተመሮች ሲያዩ ራሳቸው መመስከር የሚችሉት ነገር ነውና ሁሌ እንደዚህ ፕሮግረስ እያለው ብትገኙ ሳይ ደስ ይልሻል። በጥሩ ሎኬሽን ላይ በጥሩ ዋጋ ይዘንና አከፋፈላችን ምቹ አድርገን በማምጣታችን ነው። አጠቃላይ ግቢው ከ40 እና ከ50% በላይ ፕሮግረስ ሄዷል። እንደ ኮምፓውንድ ማለት ነው። ያለምንም ዋጋ ጭማሪ ነው እየሸጠን ያለነው። ለምሳሌ ብረት ቢጨምር፣ ነዳጅ ቢጨምር፣ የተለያዩ ዋጋ ጭማሪዎች ቢኖሩ ምንም አይነት ኢንፍሌሽን አይኖረው። ቤት ለመግዛት የምትፈልጉ ደንበኞች ካላችሁ እንግዲህ አዲስና ጥሩ መረጃ ይዘንላችሁ ቀርበናል። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በመሀል ሲኤምሲ እጅግ ዘመናዊ ኮምፓውንድ በካሬ 98000 ብር ብቻ እየተሸጠ ወደሚገኝበት ሪል ስቴት ነው ጎራ ብለን ያለነው። አዳዲስ ነገሮችም አሉ ተብለን ነው እንግዲህ ዛሬ መጣ ነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁ ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። ያው ዛሬ ወደ እናንተ ነው ጎራ ብለን ያለነው። እስቲ ከዛ በፊት ግን ራስሽንና የስራ ድርሻሽን አስተዋውቂልኝ። እሺ፣ በጣም አመሰግናለሁኝ እዚህ ድረስ ስለመጣችሁ። ስለ ድርጅታችን ለማወቅ እጅግ በጣም እናመሰግናለን። ስሜ መጽናናት ታምሩ ይባላል። የድሪም ቢልደር ሴልስ ነኝ። በጣም ጥሩ። እንግዲህ ያው የድሪም ቢልደርስ ሴልስ ብለሽኛል። ታዲያ ድሪም ቢልደርስ ማን ነው? ምን አይነት ነገር ይዞልን መጣ የሚለውን ደግሞ እስቲ ትነግሪኛለሽ? እሺ፣ በጣም ጥሩ ጥያቄ ነው። በመጀመሪያ ድርጅታችን ኬድማስ ግሩፕ ይባላል። ኬድማስ ግሩፕ እንግዲህ በውስጡ የተለያዩ ድርጅቶች አሉት። እንዲሁም በ20 ዓመት ደግሞ የተለያየ ስራ ዘርፍ ላይ የስራ ልምድ ያለው ድርጅት ነው። ከዛ ውስጥ አንዱ ድሪም ቢልደርስ ሪል ስቴት ነው። ከድሪም ቢልደርስ ሪል ስቴት በተጨማሪ ደግሞ ቴራ ኢንጂነሪንግ፣ ቴራ ሙኒየም የሚባሉ ድርጅቶች አላቸው። ቴራ ኢንጂነሪንግ በኮንስትራክሽን ዘርፍ ላይ ነው የሚሰራው። እንግዲህ አሁን የምንሰራውን ሪል ስቴት ዴቨሎፕ የምናደርገው ኮንስትራክሽን ቲም በራሳችን ነው የምንገነባው ማለት ነው በቴራ ኢንጂነሪንግ አማካኝነት። ሌላው ደግሞ ቴራ አልሙኒየም ነው። የተለያዩ አልሙኒየሞችን ጀነሬተሮችን አስመጪዎች ነን ማለት ነው። ኢምፖርት እና ኤክስፖርት ላይ በደንብ እንሰራለን። አሁን እንደነገርኩሽ በስሩ በኬድማስ ግሩፕ ላይ ድሪም ቢልደርስ ሪል ስቴት አለ። ድሪም ቢልደርስ ሪል ስቴት ከዚህ በፊት የተለያዩ ሳይቶችን አስረክቧል። እነዛ መካከል አያት ሎሚያድ ላይ 2 ሳይቶችን ኦልሬዲ ለከስተመር አስረክበናል። ሌላው ደግሞ ቱሉ ዲምቱ ላይ አንድ አፓርትመንት አለን። አሁን ደግሞ ያላችሁበት ይሄንን ህንጻ ጨምሮ ሙሉ ለሙሉ የኮሜርሻል ሴንተር ሰርተን ያስረከብነው ነው ማለት ነው። በጣም ጥሩ። እንግዲህ ያው ትልቅ ድርጅት ነው። በተለያዩ የስራ ዘርፍ ላይ ደግሞ ያው ተሰማርቶ እንደሚገኝም ነው ቀደም ብለሽ የገለጹልኝ። ታዲያ አሁን ላይ እስቲ ምን አይነት አዲስ ነገር ይዞ መጣ? አሁን ላይ ድሪም ቢልደርስ እንግዲህ ካሉ አዲስ አበባ ውስጥ ካሉ ሪል ስቴቶች በጣም በጥሩ ዋጋ አከፋፈል የቤት አማራጮች ይዞ መጥቷል። በካሬም ጭምር ማለት ነው። ያለምንም ዋጋ ጭማሪ ነው የምናስከፍለው። ሌላው ደግሞ ከካሬ አንፃር ከትንሽ ካሬ እስከ ትልቅ ካሬ ድረስ የተለያየ የቤት አማራጮችን ይዘናል። ለምሳሌ ከ73 ካሬ እስከ 182 ካሬ ድረስ የቤት አማራጮች አሉ። እነዚህ ቤቶች እንግዲህ ተጨማሪ ሰራተኛ ክፍል እስከነመታጠቢያ ስቶር ያላቸው፣ ባልከን ያላቸው ሞር ሌክዠሪ ናቸው ማለት ነው። በፍሎር 4 ሊፍት ነው ያለው። እንዲሁም ደግሞ ሙሉ ለሙሉ መኖሪያ ቤቶች ናቸው። ከአንደኛ ፍሎር ጀምሮ ግራውንድ ሪሴፕሽን ነው። ሙሉ ለሙሉ መኖሪያ ቤት ሲሆን ያው ከሴኩሪቲም ከምንም አንፃር ጥሩ ይሆናል ማለት ነው ኮሜርሻል ሴንተር አለመኖሩ። ሌላው ደግሞ የቤቱ አገነባባችን ላይ 5 ስታር ሆቴል በውስጡ ያለው ኮምፓውንድ እና አፓርትመንት ነው እየገነባን ያለነው። 23000 ካሬ ላይ ያረፈ ነው። 5 ስታር ሆቴል ነው ስንል ያ ሞር ሌክዠሪ ሆነ ሰፈሩን የሚመጥን እንዲሁም ደግሞ የምንገነባውን ቤቶች አፓርታማ ቤቶችን የሚመጥን ሞር ውበት የሚሰጥ ለማከራየትም ለመኖርም ሌክዠሪ ላይፍን
የሚሰጥ ነው ማለት ነው። በዛ ውስጥ እንግዲህ መኖሪያ ቤቶች የተወሰኑ ናቸው አሁን ላይ ይቀሩ። በጣም ጥሩ እንግዲህ ያው ደስ የሚልና ሰፋ ያለ መረጃ ነው እየነገርሽኝ ያለሽው። እስቲ ይህን ሁሉ ነገር ነግረሽኝ ታዲያ አካባቢው የት ነው? ምን አይነት አካባቢ ነው? ለመኖሪያና ለኢንቨስትመንት ይመቻል ወይ? እንዴት ነው? እስቲ ንገሪኝ። አሁን ልክ ነው እንግዲህ እየገነባን ያለ ነው በመሀል ሲኤምሲ ሙሉ ለሙሉ ለምታ በጨረሰች ለመኖሪያም ለኢንቨስትመንትም ቢያስቡ መሀል ሲኤምሲ ከኮንቬንሽን ሴንተር ፊት ለፊት ነው እየገነባን ያለ ነው። እንግዲህ መሀል ሲኤምሲ ላይ የተለያዩ እንግዲህ ትምህርት ቤቶች ኢንተርናሽናል ትምህርት ቤቶች አሉ። ኢንተርናሽናል የሆነ ደግሞ ሆስፒታሎች አሉ። የንግድ ስፍራ ኦልሞስት ሁሉን ነገር እዛው አካባቢ ማግኘት ትችያለሽ። ቦሌ የሆነ ሩቅ ቦታ ሄደሽ ማግኘት የምትችያቸውን ማንኛውም ኮሜርሻል ቦታ ብትፈልጊ፣ የልጆች መጫወቻ ብትፈልጊ ወይም ደግሞ ትምህርት ቤት ማንኛውም ነገር እዛው አካባቢ ማግኘት ትችያለሽ። ከትምህርት ቤቶቹ መካከል ለምሳሌ በቅርብ ርቀት ላይ እንደነ ፍሊፐር እንደነ ካምብሪጅ ዋን ፕላኔት የመሳሰሉ ስኩል ኦፍ ቱሞሮን ብሪቲሽን የመሳሰሉ ትምህርት ቤቶች አሉ። እንዲሁም ደግሞ ናይስ ሲኤምሲን ኢንተርናሽናል የሆኑ ሆስፒታሎች አሉ ማለት ነው። በዛ በተጨማሪ ግን እኛ ከምንገነባበት ፊት ለፊት ላይ ለሚ ፓርክ የሚባል አለ። መንግስት ፕሮጀክት ነው አሁን እየገነባ ያለው። ልክ እንደ ወዳጅነት ፓርክ ሆኖ በሳይዝ ከወዳጅነት ያንሳል። ነገር ግን በጣም ጥሩ ቪው ያለው ፓርክ እየተገነባ ነው። ለሚ ፓርክ ይባላል። እሱ ኦልሬዲ ከሳይታችን ፊት ለፊት ነው። ስለዚህ ያው ልጆችሽን ለማዝናናት አንዳንድ ጊዜ አንቺ ዊኬንድ ላይ ዘና ለማለት የግድ ሩቅ ቦታ መሄድ አይጠበቅብሽም። ከቤትሽ ወጣ ብለሽ ኢዚሊ ሁሌ መዝናናት የምትችይበት ቦታ ይኖርሻል ማለት ነው። በጣም ጥሩ እንግዲህ ያው አንድ ደንበኛ እዛ አካባቢ ከእናንተ ቤት ቢገዛ የዚህን ሁሉ ነገር ተጠቃሚ ጭምር ነው ይሆናል እያልሽኝ ያለሽው ማለት ነው። በጣም ደስ ይላል። እስቲ ታዲያ አሁን ደግሞ ወደ ካሬና የመኝታ አማራጮቻቸው ከና አከፋፈላቸው ምን ይመስላል የሚለውን እስቲ ንገሪኝ። እሺ በጣም ጥሩ ጥያቄ ነው። እንግዲህ ዋና ወደ ዋጋው ስንመጣ በካሬ 98800 ብር ነው እየሸጥን ያለ ነው። ያ ማለት 10% ቅድመ ክፍያ አሁን ላይ ከስተመር ሲከፍሉ ማለት ነው። ቀሪውን 50% ደግሞ በግንባታው ሂደት መክፈል ይችላሉ። ከፍ አድርገው ለሚከፍሉ ሰዎች ደግሞ ጥሩ ዲስካውንት አለን። ያ ማለት ከ98000 እስከ 73000 ይወርዳል ማለት ነው ዲስካውንት እያገኙ 25% ሲከፍሉ 7% ቅናሽ፣ 30 ለሚከፍሉ 8.5 40 ለሚከፍሉ 10%፣ 50 ለሚከፍሉ 15 እያለ 100 ለሚከፍሉ 30% ሙሉ ለሙሉ ቅናሽ እናነሳለን ማለት ነው። ስለዚህ ካሬ አማራጮችን ስናወራ ባለ አንድ መኝታ ቤት 73.8 ካሬ አለ፣ 76 ካሬ አለ። እነዚህ ባለ አንድ መኝታ ቤቶች ተጨማሪ ክፍሎች አላቸው። እንደ ባለ ሁለት መኝታ ወይም ደግሞ የሰራተኛ አድርገሽ መጠቀም ትችላለሽ። ሰፊ ባልካን ያላቸው በሁለቱም ሳይድ አክሰስ ማድረግ ነው ትችዩ ማለት ነው። ሌላው ባለ ሁለት መኝታ ቤት 106 ካሬ አለ። ባለ 3 መኝታ ቤት 136 ካሬ፣ 145 152 165 እና 182 ካሬ አለ። እንግዲህ ብዙ ጊዜ ደንበኞቻችን ሰፋፊ ካሬ ይወዳሉና ሞር ሌክዠሪም ስለሚሆን ባለ 3 መኝታ ቤት ብዙ አማራጮች አሉን ማለት ነው። እንደነገርኩሽ እነዚህ ቤቶች ባለ 3ቶችን ጨምሮ ተጨማሪ ሰራተኛ ክፍል፣ ስቶር፣ ሰራተኛ እስከነመታጠቢያው ማለት ነው፣ ወኪንግ ክሎዜት ይኖራቸዋል፣ ባልከኒ ይኖራቸዋል እና ሞር አቀማመጣቸው ሌክዠሪ እንዲሆን ተደርገው ነው የሰራ ነው ማለት ነው። ዋጋቸው ስንመጣ እንደነገርኩሽ 10% ለሚከፍል በካሬ 98800 ሆኖ ባለ 2 መኝታ ቤት 10.5 ሚሊዮን ብር ይሆናል። ቅድመ ክፍያው 1 ሚሊዮን ብር ይሆናል። ባለ 3 መኝታ ቤት ደግሞ ከ13.5 እስከ 17 ሚሊዮን ብር ድረስ 182 ካሬ ማለት ነው። ቅድመ ክፍያ ከ1.3 ሚሊዮን ብር ጀምሮ ማግኘት ይችላሉ ማለት ነው። በሙሉ ክፍያ ደግሞ ስናወራ ባለ አንዱ መኝታ ቤት 73 ካሬ በ5.3 ሚሊዮን ብር፣ ባለ 2 መኝታ ቤት 106 ካሬ ደግሞ በ7.7 ሚሊዮን ብር፣ ባለ 3 መኝታ ቤት ደግሞ 136 ካሬ ከ9.9 ሚሊዮን ብር ጀምሮ አለን ማለት ነው። በጣም የተለያዩ የካሬ አማራጭና የተለያዩ የአከፋፈልም ሁኔታ ነው ይዛችሁ የቀረባችሁት። እንግዲህ በዚህ መልኩ መቅረባችሁ ደግሞ ለደንበኞች በተለያዩ አማራጮችን መርጠው መክፈል እንዲችሉ ያደርጋቸዋል ማለት ነው። ታዲያ ይሄን ሁሉ ነገር ደግሞ ነግረሽን ድሪም ቢልደርስ ከሌላኛው ሪል ስቴት በምን ለየት ያደርገዋል? አንደኛ ለየት የሚያደርገን ብዬ የማስበው በጥሩ ሎኬሽን ላይ በጥሩ ዋጋ ይዘንና አከፋፈላችን ምቹ አድርገን በማምጣታችን ነው። ሳይቱ እንደነገርኩሽ ሲኤምሲ ላይ ነው። በጣም በጥሩ ፕሮግረስ ነው ያለው። አጠቃላይ ግቢው ከ40 እና ከ50% በላይ ፕሮግረስ ሄዷል እንደ ኮምፓውንድ ማለት ነው። በካሬ 98000 ብር በጣም ጥሩ ዋጋ ነው። ሌላው ደግሞ ምንድነው ያለምንም ዋጋ ጭማሪ ነው እየሸጠን ያለ ነው። ለምሳሌ ብረት ቢጨምር፣ ነዳጅ ቢጨምር፣ የተለያዩ ዋጋ ጭማሪዎች ቢኖር ምንም አይነት ኢንፍሌሽን አይኖረውም። ስለዚህ ከስተመር በተዋዋለበት ገንዘብ ገቢውን አይቶ ስኬጁል አድርጎ መክፈል ያለበትን አሁን ገና እንዲዘጋጅ ያደርገዋል ማለት ነው። እሱን አመቻችተናል። ሌላው ደግሞ የተለያየ ካሬ አማራጮች አሉን ማለት ነው። ቅድመ ክፍያችንም 10% ነው። ሎኬሽን በጣም ጥሩ ቦታ ላይ አከፋፈል ፐር ካሬ ዋጋ በቆንጆ ዋጋ ይዘን የመጣ ነው ማለት ነው።
በጣም ጥሩ እንግዲህ ያው ደስ የሚል ነገር ነው እየነገርሽኝ ያለሽው። ታዲያ ሳይታችሁን ደግሞ ምን አይነት ደረጃ ላይ እንዳለ ደግሞ እስቲ አስደሳፋይ ደስ ይለኛል። እሺ እንግዲህ ሳይታችን ይሄንን ይመስላል። አሁን እንግዲህ ያው ስንመጣ 12 ሰዓት ነው እንደምትመለከቱ አስቲል አሁንም ስራ ላይ ነን። እንግዲህ ከሰኞ እስከ እሑድ ነው የምንሰራው። ባይዘው እሑድም እንሰራለን፣ ቅዳሜም እንሰራለን። እስከ 12 ሰዓት ድረስ አለን ማለት ነው። ያለምንም እረፍት ያለምንም ማቋረጥ ነው እየተገነባ ያለው ማለት ነው። ሁሌ እንሰራለን፣ ሁሌ እንሰራው። ለምሳሌ አሁን መግቢያችን ይሄ የገባ ነው የመጀመሪያ ፊት መግቢያ ነው። ሁለተኛ መግቢያ ደግሞ በአይሲኤምሲ በኩል አለ። ቅድም ስንመጣ በሁለቱ በኩል ማለት ነው የሚኖረው። ሁለተኛ መግቢያ አለ፣ ሶስተኛ መግቢያም አለ። በለጀርባ በኩል ደግሞ አስፋልት በኩል አለ። በሁለቱ ብሎኮች በኩል መግቢያ አለው። ኮምፓውንዱ እንግዲህ እንደምትመለከቱ ነው። ሁሉም ፕሮግረሳቸው በጣም ጥሩ ላይ ነው። አንደኛ ብሎካችን እንደምትመለከቱ G+4 ላይ ነው። አንደኛው ደግሞ G+2 ላይ 5 ስታር ሆቴል ባይዘባይኮች መሀለኛው ይሄኛው ማለት ነው። ልክ ነው። በቤዝመንት 2 ጨርሰናል። እንደገና ደግሞ G+2 ላይ ነው የሚገኘው። አጠቃላይ G+10 ነው ምንገነባው ማለት ነው። ሌላኛው ደግሞ አሁን እየሸጥናቸው ያለነው ብሎኮች እንደምትመለከቻቸው ናቸው። በጣም ጥሩ ፕሮግረስ ላይ ያለው G+4 ላይ ደረሳለ። አሁን አዲስ ያወጣነው ብሎክ ነው። እንዲሁም ደግሞ አሁን እንደምትመለከቱ ቤዝመንት ስራ ወደ ላይ ከፋውንዴሽን አልቆ ወደ ላይ እየወጣ ያለ ማለት ነው። ስለዚህ በጣም በፍጥነት እየተጠናቀቀ ያለ የግንባታ ሂደት ነው ማለት ነው። በጣም ጥሩ እንግዲህ ያው አሪፍ ፕሮግረስ ላይ እየተገነባ የሚገኝ ሳይት ነው እያየሁ ያለሁት እኔ ደግሞ እና እዚህ ላይ ደግሞ ሳይ በጣም ብዙ የተለያዩ ማቴሪያሎች አሏችሁ። ልክ ነው። ሄራ ኢንጂነሪንግ ይባላል ቢሮ ላይ ነገርሽ ነበርና ኮንስትራክሽን በራሳችን ነው የምንሰራው። እንግዲህ ማቴሪያሎችን በበቂ ሁኔታ አስገብተናል። ሙሉ ለሙሉ እንደምትመለከቱ ያለነው ምንም አይነት እጥረት የለብንም። በራሳችን ነው የምንገነባው። ኮንስትራክሽን ማሽነሪዎች፣ ኮንስትራክሽን ማቴሪያሎች ሁሉ የራሳችን ናቸው እና በዛ ምክንያት ምንም አይነት የሚቋረጥ ማስተዋጎል ነገር አይኖረንም። ለዛ ነው ባይዘው ምንም አይነት ዋጋ ጭማሪ የሌለን። ለምን በጊዜ ለመጨረስ በጣም እየጣርን ስለሆነ በዛ በጊዜው መሰረት ስለሆነ የምንጨርሰው የዋጋ ጭማሪ ጋር እንግዲህ ቶሎ ተግባብተን ለመጨረስ እንሞክራለን ማለት ነው። ሌላው ባይዘው አዲሱ ነገር ምንድነው? አንድ ብሎክ ለቀናል። እሱ ብሎክ ደግሞ G+4 ላይ ነው የሚገኘው። በጣም በጥሩ የካሬ አማራጮች አሉ። 159 ካሬ፣ 182 ካሬ ከዚህ በፊት ከነበሩ ካሬዎች ትላልቅ ካሬዎች አርክተን ማለት ነውና ፕሮግረሳቸው በጣም ጥሩ ሁኔታ ላይ ነው ማለት ነው የሚገኘው። G+4 ላይ ነው ያለው። እሱንም እንግዲህ አሁን ለሽያጭ አውጥተናል ማለት ነው። በተመሳሳይ ዋጋ ነው የምናወጣው። ጥሩ ቪው ያለው ነው። አንድ ወደ ኮንቬንሽን ሴንተር እና ወደ መሀል ከተማ ወደ አደባባይ ዳይሬክት የሚያይ ቪው ያለው ማለት ነው እሱ እና እሱንም እንግዲህ ያስተዋወቅን አሁን ላይ ያለ ነው ማለት ነው። በጣም ብዙ አዳዲስ ነገሮችንም ነው ዛሬ ካንቺ መጥቼ ልወስድ የቻልኩት። መጨረሻ ላይ የምታስተላልፊልኝ መልእክት ካለ እና ደግሞ እስቲ ደንበኞች እናንተ ጋር መጥተው እንዲገዙ የምትሰጫቸው ተጨማሪ መልእክት አለ? ያ በጣም አለኝ። አንደኛው ነገር ምንድነው መሰለሽ እኔ ቅዳሜ ዕለት መጥቼ ነበር እዚህ። ዛሬ እንግዲህ መቼ ነው? ዛሬ ማክሰኞ ነው አይደል? ይሄ ጭራሽ አልነበረም። የምሬን ነው የምልሽ። በጣም ዴይሊ በመጣን ቁጥር ከስተመር ለማሳየት ከስተመር ራሱ ከሳምንት በኋላ ከ3 ቀን ከ4 ቀን በኋላ ድጋሚ መጥቶ ሳይ በጣም ነው የሚገርመው። ይሄን የምልሽ እውነቴን ነው። ከስተመሮች ሲያዩ ራሳቸው መመስከር የሚችሉት ነገር ነውና ሁሌ እንደዚህ ፕሮግረስ እያለው ብትገዢ ሳይ ደስ ይልሻል። ሁሌ ስትመጪ እየተገነባ ሁሌ ስትመጪ ፕሮግረሱን እያየሽው ሲሆን በጣም ደስ ይልሻል። እና እንደዚህ አይነት ሳይት እየፈለጉ ያሉ ሰዎች አሁን ላይ ያሉ ለምሳሌ ጋር ገንዘቤን ኢንቨስት ላድርግ ሁሌ ፕሮግረስ ያለው እየመጣው ሳየው ማልሳቀቅበት የሚሉ አሉና ይሄ በጣም ትክክለኛ ቦታ ላይ እንግዲህ አሁን ያለ ነው ማለት ነው። ሌላው ደግሞ ምንም አይነት ኢንፍሌሽን የለውም። አከፋፈላችን በጣም ምቹ ነው። የካሬ አማራጭ እንደፈለጉ አለን። ኢቭን የራሱ ሚክስ አድርገው መግዛት ለሚፈልጉ ሰዎች እናመቻቻለን ማለት ነውና ኮንስትራክሽን ዲሌይ ይኖርብናል ወይም ደግሞ ይቆም ብለው ለሚሰጉ ሰዎች ትክክለኛ ቦታ ላይ ነው ያላችሁት እና ከታች በምናስቀምጥላችሁ ቁጥር ደውሉልን አግኙ ማለት ፈልጋለሁ። በጣም አሪፍ እንግዲህ በጣም አዳዲስ ነገሮችን ነው እየነገርሽኝ የነበረው። በተጨማሪ ደግሞ ያው በጣት በሚቆጠሩ ቀናት ውስጥ ነው እንግዲህ ተመልሰሽ ስትመጪ ብዙ አዳዲስ ነገሮች ተሰርተው የጣበቁት ማለት ነው። ይሄ ደግሞ ለደንበኛ እጅግ አስደሳች ሆኖ እንዲያገኙት ያደርጋቸዋል ማለት ነው። እንግዲህ አብረን ስለቆየን በጣም ነው ደስ ያለኝ። በጣም አመሰግንሻለሁ። እኔም በጣም አመሰግናለሁ። እዚህ ሳይት ድረስ መጣችሁ ኮንታክት ስላደረጋችሁን